ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ የምናየው ህንፃ ለመገንባት ወይም ደግሞ መኖሪያ ቤት ለመገንባት በመታሰቡበት ሰዓት ላይ ምንድነው ማወቅ ያለባችሁ ስቴፖች ቅደም ተከተሎቹስ ምንድናቸው ከመገንባታችሁና ዝም ብላችሁ ወደ ግንባታ ከመግባታችሁ በፊት በህግ አኳያስ ምን ነገሮችን ማሟላት አለባችሁ የሚሉትን ምናየው ይሆናል ማለት ነው አብራችሁን ቆዩ በድጋሚ እንኳን ደህና መጣችሁ ዛሬ እንግዲህ የምናየው ቤዚክ ስቴፖቹ ማሟላት ያለባችሁ ነገሮችና ህንፃም ሆነ መኖሪያ ቤት ለመገንባት በመታሰቡበት ሰዓት ላይ ምን ነገሮችን ማወቅ አለባችሁ የሚሉትን ምናየው ይሆናል ማለት ነው ለዩቲዩባችን አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ አብዛኞቻችሁ እንግዲህ ያያችሁ ያላችሁ ሰብስክራይብ ሳታረጉ ነው ከሀገር ውስጥም ከውጭም እየደወላችሁ ለምታበረታቱን አብራችሁን ለምትሰሩ ከልብ አድርገን ማመስገን እንፈልጋለን ከያያ ኮንስትራክሽን ጋር መስራት የምትፈልጉ ከሆነ ከዲዛይን ጀምሮ እስከ ግንባታ ድረስ አብረን እንሰራ ይሆናል ማለት ነው ከኛ ጋር መስራት የምትፈልጉ ከሆነ ቢሮአችን ልደታ ባልቻ ሆስፒታል አጠገብ ሳጅዳ ህንፃ አምስተኛ ፎቅ ነው 508 ብላችሁ ብትመጡ ከጧት 2 ሰዓት እስከ 11 ሰዓት ድረስ በስራ ሰዓት እንገኛለን ኤኒ ታይም ደግሞ ስልካችን አቬለብል ነው ውጭ ሀገር ካላችሁ እንግዲህ አብዛኞቻችሁ እንደምታረጉት በዋትስአፕ እና በቴሌግራም ልደውሉልን ትችላላችሁ እንዲሁ ደግሞ ሀገር ውስጥ ካላችሁ ደግሞ ስልካችንን እናስቀምጥላችኋለን ዲስክሪፕሽን ላይ አለ እዛ ላይ ደውላችሁ ቼክ ልታረጉልና የፈለጋችሁትን ኢንፎርሜሽን መስጠት ማግኘት ትችላላችሁ እንዲሁም ደግሞ ነፃ ኮንሰልቲንግ ነው የፈለጋችሁትን ኢንፎርሜሽን ጠይቃችሁ ተገቢ የሆነውን እኛም እናቀውና ማናቀም ከሆነ ደግሞ ከኛ ከፍ ያሉና ሲኒየሮችን ጠይቀን ደግሞ ምናሳውቃችሁ ይሆናል ማለት ነው አብራችሁ መስራት የምትፈልጉ ከሆነ የረጅም ዓመት ኤክስፒሪየንስ አለን ኦልሞስት ከ8 ዓመት በላይ ህንፃዎች ላይ ሰርተናል ህንፃም ሆነ መኖሪያ ቤት ማሰራት የምትፈልጉ ከሆነ ኮንታክት አድርጉን እንግዲህ ዛሬ የምናየው አብዛኛው ጊዜ ተደውዬ ከምትጠየቀውና ለብዙ ሰዎች ውዝግብ የሚፈጥረው ግንባታ ከመጀመራችን በፊት ወዴት ነው የምንሄደው ምን ማድረግ አለብን የሚለው ነገር ነው ማለት ነው እንግዲህ የመጀመሪያው የምታደርጉት ነገር የእናንተን ኮንሴፕት ነው የምታስቡት ኮንሴፕት ማለት ምንድነው ለመገንባት ያሰብኩት ለሴ 200 ወይም 300 ካሬ ሊኖራችሁ ይችላል ዝም ብለን በ300 ካሬ ብለን እንነሳ 300 ካሬ መሬት ካላችሁና እናንተ ለመገንባት ያሰባችሁት ምንድነው የሚለው ነገር ላይ ኮንሴፕት ይባላል ከዛ ኮንሴፕት ትነሳላችሁ ሜቢ እናንተ ያሰባችሁት ኮሜርሻል ሊሆን ይችላል ኮሜርሻል ማለት አስፋልት ዳር ላይ ከሆነ ለልታከራዩት ትችላላችሁ ለባንኮች ለመኖሪያ ቤቶች ለተለያዩ ፐርፐዞች ኮሜርሻል ሙሉ ለሙሉ ልታረጉት ትችላላችሁ ለባንክና ለኦፊስ ለሱፐርማርኬት ለሬስቶራንት ማከራየት ትችላላችሁ እንዲሁም ደግሞ ከላይ ያለውን ፎቅ ረዘም አድርጌ ገንብቼ ከላይ ያለውን አፓርትመንት አድርጌ ከስር ያለውን ኮሜርሻል ማድረግ ይችላል ብላችሁ ደግሞ ልታስቡ ይችላልላችሁ እነዚህ ነገሮች ኮንሴፕት ናቸው መኖሪያ ቤትም ደግሞ በመታሰቡበት ሰዓት ላይ ለሴ 300 ካሬ የሆነ መኖሪያ ቤት ካላችሁ ያንን ካርታ ላይ ያረፈው 300 ካሬ ለመገንባት ያሰባችሁት መኖሪያ ቤት ስንት ቤድሩም እንዲኖርላችሁ ትፈልጋላችሁ ምን ነገሮችስ እንዲሟላለት ትፈልጋላችሁ መጀመሪያ እነዚህ ነገሮች ከራሳችሁ ጋር ወይም ደግሞ ቤተሰብም ካላችሁ ከቤተሰባችሁ ጋር ቁጭ ብላችሁ ኮሙኒኬት ማድረግ አለባችሁ ማለት ነው ምን ነገሮችን እንዲሟላልኝ እፈልጋለሁ ግንባታ ውስጥ መካተት ያለበት ነገር ምንድነው ለሴ እናንተ ቤተሰብ ልትሆኑ ይችላልላችሁ 5 ቤተሰብ ሊኖራችሁ ይችላል ወይም ደግሞ ልጆች ሊኖራችሁ ይችላል ለእያንዳንዳቸው ክፍል የምትፈልጉ ከሆነ 5 ክፍል እንዲኖር እፈልጋለሁ ማስተር ቤድሩም እንዲኖረው እፈልጋለሁ ሰፋ ያለ መኝታ ቤትና ሰፋ ያለ ሳሎን እንዲኖረኝና ዳይኒንግ ሞደርን የሆነ ኪችን እንዲኖረኝ እፈልጋለሁ ከጀርባ በኩል ደግሞ ሰርቪስ የሚቻል ከሆነ ሰርቪስ ትራዲሽናል የሆነ ኪችን እንጀራ የሚጋገርበት የተለያዩ ነገሮች የሚሰሩበት ነገሮች እፈልጋለሁ የሜድስ ሩም የሰራተኛ ክፍል እፈልጋለሁ የሰራተኛ የራሱ የሆነ ሽንት ቤት ሊያስፈልጋት ይችላል ላውንደሪ እዚህ ቦታ ቢሆንልኝ ብላችሁ ራሳችሁንና አካባቢያችሁ ላይ ካለ ሰው በደም ተማክራችሁ ማሰብ ይኖርባችኋል ማለት ነው ሶ ኮሜርሻልም ለመገንባት በመታሰቡበት ሰዓት ላይ ለሴ ሚክስድ የሆነ ሬዚደንስ ለመገንባት ከስር እናንተ ኮሜርሻል አርጋችሁ እስከ 3ኛ ፎቅ ከላይ ያለውን ደግሞ ለሴ G+10 ከሆነ 7ቱን ፎቅ ደግሞ ለአፓርትመንት ፐርፐዝ ማከራየት እፈልጋለሁ ወይ መሸጥ እፈልጋለሁ ምትሉ ከሆነ እነዛ አፓርትመንቶች እናንተ ባሰባችሁት ኤሪያ ላይ ስንት ቤድሩም ቢወጣልኝ ይሻላል ምን ያህል ቤድሩም ላድርገው የሚለው ነገር ሐሳቤ መጀመሪያ ቁጭ ብላችሁ ማሰብ ይኖርባችኋል ይሄንን ካሰባችሁ በኋላ የቀጣይ ስቴፓችሁ የሚሆነው ካርታችሁን ዲጂታል ማድረግ ነው ካርታችሁ ዲጂታል ካልተደረገ ዲጂታል ማድረጋችሁን ፕሮሰስ ጀምሩ ዲጂታል ካስደረጋችሁ በኋላና QR ኮድ ይሰጣችኋል ካርታችሁ ዲጂታል ይገባል ማለት ነው ያንን ዲጂታል አድርጋችሁ ከጨረሳችሁ በኋላ ፕላን ስምምነት ታስወጣላችሁ ከየት ክፍለ ከተማ ወይም ደግሞ ህንጻችሁ ደግሞ ሃይራይዝ ዞን ቢልዲንጎች ከሆኑ ማዕከል ትሄዱና እኛ ህንጻ እንደዚህ አይነት ቦታ ላይ መገንባት እፈልጋለሁ ሶ ፕላን ስምምነት እንድትሰጡኝ እፈልጋለሁ ብላችሁ ትጠይቃላችሁ የአንድ ቀን ፕሮሰስ ነች አንድ ፔፐር ነች ካርታችሁን ይዛችሁ ነው የምትሄዱት እንዲሁም ደግሞ ዋናው ባለቤት ከሆናችሁ ዋናውን ኦሪጂናል ዶክመንቶች እንዲሁም መታወቂያችሁን ይዛችሁ ትሄዳላችሁ ይሄን ነገር ከጨረሳችሁ በኋላና ፕላን ስምምነታችሁን ከተሰጣችሁ በኋላ ቀጣይ ስቴፓችሁ የሚሆነው ወደ ዲዛይን ወይም ደግሞ ዲዛይን ቲምን ማማከር ወይም ደግሞ ማግኘት ነው
ዲዛይን ለማሰራት በመታሰቡበት ሰዓት ከኛ ጋር ልትሰሩ ትችላላችሁ ወይም የምታውቋቸው ሰዎች ሊሆኑ ይችላሉ። እነዚህ ዲዛይን የሚሰሩላችሁ ሰዎች ፕላን ስምምነቱ ስለሚያስፈልጋቸው ይዛችሁ የምትሄዱት ፋይል ፕላን ስምምነትና የእናንተን ካርታ ብቻ ነው። ይሄንን ካርታችሁና ፕላን ስምምነት ይዛችሁ ከሄዳችሁ በኋላ ዲዛይን የሚሰራው አርክቴክቱ ከሆነ አርክቴክቱን ያየውና በፕላን ስምምነቱ መሰረት ይሄን ያህል መገንባት ትችላላችሁ፣ ህንጻችሁ ይሄን ያህል ከፍታ መውጣት ይችላል፣ ያላችሁ ቦታ ይሄ ነው፣ አጠቃላይ ካሬያችሁ 400 ካሬ ከሆነ 400 ካሬ ነው፣ መንገድ ይሄን ያህል ካሬ ያነሰዋል። ሁሉ ነገር ፕላን ስምምነት ላይ ያለ። ስለ ፕላን ስምምነት አሰራር ማታውቁ ከሆነ ከዚህ በፊት ቪዲዮ ፖስቻለሁ፣ ገብታችሁት ዲቴል እዛ ላይ ፕላን ስምምነትን ንባቡ ምን ይመስላል የሚለው ሰርቼላችኋለሁ። ካርታ ይሄን ያህል ይቀራል፣ ይሄን ያህል መንገድ ይነካባችኋል፣ ወደ ውስጥ ደግሞ መግባት ያለባችሁ ይሄን ያህል ሜትር ነው ብሎ ኤቭሪቲንግ ቼክ ካደረገ በኋላ ከናንተ ጋር አግሪመንት ይይዝና ወደ ዲዛይን ስቴጅ ይሄዳል ማለት ነው። ወደ ዲዛይን ስቴጅ በሚሄድበት ሰዓት ላይ ግንባታ ሲሰራ አርክቴክት የሚሰራው 4 ኮምፖነንቶች አሉ ሜይንሊ የምንላቸውና ሆቴሎች ከሆኑ ሜካኒካል ኢንጂነሪንግን እንጨምራለን። የመጀመሪያው አርክቴክቸራል ኢንጂነሪንግ ነው። አርክቴክቸራል ኢንጂነሪንግ ምንድነው ብላችሁ በምትጠይቁበት ሰዓት ላይ ህንፃውን ከላይ ፕላን ሆናችሁ የምታዩበት የክፍሎቹ ፓርቲሽን ስንት ቤድሩም እንዳለው፣ መኝታ ቤቱ ስንት እንደሆነ፣ ስፋታቸው ስንት እንደሆነ፣ ማስተር ቤድሩሙ የተለያዩ ክፍሎች ስንት ናቸው፣ ሳይዛቸው ስንት ነው፣ አቀማመጡስ እንዴት ነው፣ መስኮት ቤት በኩል ነው የሚከፈተው የሚሉትን እያንዳንዱ ነገሮች የያዘ ነው። አርክቴክቸራል ዲዛይን ላይ በምንሄድበት ሰዓት ላይ ፍሎር ፕላን፣ ኢሊቬሽን እንዲሁም ደግሞ ሳይት ፕላንን የያዘ ነው። ሳይት ፕላን ማለት ከላይ ሆናችሁ እንደ በርድ ቪው ወይም ደግሞ እንደ ወፍ ሆናችሁ ከላይ ቤታችሁ በምታዩበት ሰዓት ላይ አቀማመጡ ምን ይመስላል የሚለው ሳይት ፕላን ይባላል። ኢሊቬሽን ደግሞ ቤታችሁ በቱዲ እይታ እንደዚህ ፊት ለፊቱን በጎን በኩል በዚህኛው ሳይድ በራይት ሳይድ እና በጀርባ ሬር ሳይድ ምን ይመስላል የሚለውን የሚያሳያችሁ አርክቴክቸራል ዲዛይን ነው ማለት ነው። ይሄ ዲዛይን ሙሉ ለሙሉ ተሰርቶ ካለቀ በኋላ የአፈር ምርመራ ይደረግና አፈር ምርመራ ሲደረግ ቢሪንግ ካፓሲቲ ወይም ህንጻችሁ የመሸከም አቅሙ ምን ያህል ነው የሚለውን ቴስት ይደረጋል። ይሄ ላብራቶሪ ላይ ነው የሚሰራው። ቤታችሁ ላይ ይኬድና ያላችሁ መሬት ላይ አፈር ምርመራው ዲግ ተደርጎ ተቆፍሮ ቼክ ይደረጋል። አፈር ምርመራችሁ ቼክ ከተደረገ በኋላ ይሄ ህንጻ ያል ቢሪንግ ካፓሲቲ ያለው ተብሎ ሪዛልቱ ከመጣ በኋላ ወደ ስትራክቸራል ዲዛይን እንሄዳለን። ስትራክቸራል ዲዛይን ማለት የስትራክቸራችሁ የብረት አቀማመጥ ምን ያህል ነው የሚለውን የሚያሳያችሁ ነው። ለሴ የፉቲንግ አቀማመጣችሁ ሊሆን ይችላል፣ እንዲሁም ደግሞ የኮለናችሁ የብረት ብዛት፣ የስላባችሁ መጠን፣ እነዚህ ነገሮች እንዳለ ዲቴል የብረት አቀማመጣችሁን የምታገኙት ከስትራክቸራል ዲዛይን ነው። ወሳኙና በጣም ኢምፖርታንቱ ስለሆነ ስትራክቸራል ዲዛይናችሁን በተቻላችሁ አቅም በኤክስፐርቶችም አሳዩ ከተሰራላችሁ በኋላ ማለት ነው። እንዲሁም በመቀጠል ኤሌክትሪካል አለ። ኤሌክትሪካል ማለት የኤሌክትሪካል ኢንስታሌሽኑ ምን ይመስላል የሚለው ነው። ሳኒተሪ ኢንስታሌሽን አለ። የሳኒተሪ መስመሮቹ የሽንት ቤት ማስወገጃ መንገድ፣ የውስጥ ላይ ፒፒአር መስመር ዝርጋታዎች፣ የሳኒተሪ የፒፒሲ ዝርጋታዎች እነዚህ ነገሮችን እንዳለ ያካተተ የሳኒተሪ ላይ ዝርጋታ ይኖራል ማለት ነው። በመቀጠል ደግሞ ተጨማሪ ከተባለና ሆቴሎች አንዳንዱ ጊዜ የሚፈልጉት ሜካኒካል ኢንጂነሪንግ ተጨማሪ ይደረጋል። ሜካኒካል ኢንጂነሪንግ ከሊፍት ጋር አይገናኝም። ሜካኒካል ኢንጂነሪንግን በሚሰሩበት ሰዓት ላይ ሜይንሊ የሚጠቅመው ለሆቴሎች ነው። አብዛኛውን ጊዜ የኤሌክትሪክ የቬንቲሌሽን ሲስተሞች ኤሲ ዳክቶች ምናምን ዝርጋታ በሚኖሩበት ሰዓት ላይ ሜካኒካል ኢንጂነሪንግ ራሱን የቻለ ደግሞ ሌላ ዲዛይን ይፈልጋል። ያ ሜይንሊ ለሆቴሎችና ሞቃት አካባቢዎች ላይ ኤሲ የሚያስፈልጋቸው መስመሮች ካሉ ያ ዲዛይን ተደርጎ የሚሰራ ይሆናል ማለት ነው። እንዲሁም በተጨማሪ ደግሞ ቢል ኦፍ ኳንቲቲ ወይም ደግሞ ቢኦኪው በመባል የሚጠራው ኮስት ኢስቲሜት ነው። ይሄ ኮስት ማለት ህንጻችሁ ሙሉ ለሙሉ አጠቃላይ ለመስራት ምን ያህል ይፈጃል የሚለው እያንዳንዷ ነገር ካልኩሌት ተደርጋ ኮስት ኢስቲሜት ተደርጋ ይሄም ትገባለች ማለት ነው፣ ፋይል ይደረጋል። እንዲሁም በተጨማሪ ደግሞ 3D ተጨማሪ የህንጻችሁ 3D ቪው ወይም ደግሞ 3 ሳይድ ምን ይመስላል የሚለውን ነገር የሚያሳያችሁ ይሆናል። 3D ማለት ብዙዎቻችሁ እንደምናየው እዚህ ምስል ላይ ማሳያችኋለሁ የህንጻችሁን በተለያዩ ዳይሬክሽኖች ፎቶ ካፕቸር ተደርገው የሚሰራላችሁ ይሆናል ማለት ነው። እነዚህ ነገሮች ነው የሚያሟላው። እነዚህ ዶክመንቶች እንዳለ ፕሪንት አድርጋችሁ ካዘጋጃችሁ በኋላ ቀጣይ ስቴፓችሁ የሚሆነው የግንባታ ፍቃድ ማውጣት ነው ወይም ደግሞ የግንባታ ፍቃድ ፕሮሰስ መጀመር። የግንባታ ፍቃድ ፕሮሰስ በሚጀምሩበት ሰዓት ላይ እነዚህ እንዳለ ኮሜንት ይደረጋሉ። አርክቴክቸራሉ ይታያል። በዲዛይኑ መሰረት ወይም ደግሞ መንግስት ባወጣቸው የየራሱ አይነት እይታዎች አሉ። መስኮት ለመክፈት በሚፈልጉበት ሰዓት ላይ ከአንድ ድንበር 2 ሜትር መግባት እንዳለባችሁ፣ በፕላን ስምምነቱ መሰረት ነው ወይ የተሰራው የሚለውን እያንዳንዷን ነገር ቼክ ያደርጋል። እንዲሁም ሪኳየርመንቶች አሉ መታየት ያለባቸው። አንድ ህንጻ ለመሰራት ወይም ደግሞ አንድ ቢልዲንግ ሲሰራ ፓርኪንግ ሎት ወይ መኖሪያ ቤት ከሆነ አንድ መኪና ግድ ነው። ማሟላት ያለባቸው ነገሮች ምን ምንድናቸው የሚሉት ነገሮች ኤቭሪቲንግ ቼክ ሊስት አለ፣ ቼክ ይደረጋል። እንዲሁም በተጨማሪ ኮሜርሻል ቢልዲንግ ወይ ሚክስድ ሬዚደንስ የምትሰሩ ከሆነ ለአንድ አባወራ አንድ ፓርኪንግ ሊባል ይችላል፣ ወይም ለሁለት አባወራ አንድ ፓርኪንግ ሊባል ይችላል። እያንዳንዳቸው ቦታዎች መኪና እንደተደረገላቸው ቼክ ይደረጋል። የኤሲ ሲስተሞች እነዚህ ነገሮች እንዳልኳችሁ በደንብ ቼክ ይደረግና የግንባታ ፍቃድ ፕሮሰሳችሁን ሰርታችሁ ትጨርሳላችሁ።
ሞስት ኦፍ ዘ ታይም ሊሄድ የሚችለው እንግዲህ እነሱ ስራ እንደበዛባቸው ነው። ከ15 ቀን እስከ 1 ወር ብላችሁ ልትይዙ ትችላላችሁ። የዲዛይንም ስቴጅ እንደዛው ነው። ኦልሞስት በጣም ፈጀ ከተባለ ከ1 ወር እስከ 45 ቀን ድረስ ሊፈጅ ይችላል ማለት ነው። ሶ ሙሉ ለሙሉ እስከ ግንባታ ፍቃዳችሁ በ2 ወር ውስጥ ኮምፕሊት ልታደርጉ ትችላላችሁ። እንደናንተ ፍጥነት ነው። እንዲሁም ደግሞ ከገፋ ከተባለ 3 ወር ሊሄድባችሁ ይችላል ማለት ነው። ዲፔንዲንግ ኦን ዩር ዲዛይን እንደ ዲዛይናቸው ወስነዋል። ምክንያቱም ትልልቅ የሆኑ ቢልዲንጎች ከሆኑ ኮሜንታቸውን በዛው ልክ ጊዜ ይፈጃል። አነስ ያሉ ደግሞ መኖሪያ ቤቶች ከሆኑ ደግሞ ከዚህ በታችም ደግሞ በአጭር ጊዜ ውስጥ ሊያልቁ ይችላሉ ማለት ነው። ቀጣይ እንግዲህ የግንባታ ፍቃዳችሁን ከጨረሳችሁ በኋላ የመጀመሪያ ቀጣይ ስቴፓችሁ የሚሆነው ኮንትራክተር መፈለግ ነው። ኮንትራክተር በመፈልጉበት ሰዓት ላይ እና ኮንትራክተር ካገኛችሁ በኋላ የተሰራላችሁ ቢል ኦፍ ኳንቲቲ አለ፣ የወጣላችሁ ዋጋ አለ። ያንን ዋጋ ባዶ ታደርጉና ወይም ያንን አማካሪው ሊሰራላችሁ ይችላል። ዋጋውን ወይም ሬቱን እንዳለ እንዲያጠፋላችሁ ታረጉና ኳንቲቲውን ይዛችሁ ለኮንትራክተሮች ማጫረት ትችላላችሁ። ዋጋ በመታጫረቱበት ሰዓት ላይ ኳንቲቲው ላይ ሬት ይሞላላችኋል ማለት ነው። ሌሴ ለቁፋሮ 50 ሜትር ኪዩብ ይልና መጀመሪያ አማካሪ የሰራው 50 ሜትር ኪዩብ አድርጎ ሬቱን በ500 ሊሆን ይችላል ያሰራላችሁ ማለት ነው በሜትር ኪዩብ ሂሳብ። ያንን 500 ብር እሱ አጥፍቶ ነው የሚሰጣችሁ። እናንተ ለኮንትራክተሮች በመሰጡበት ሰዓት ላይ ኮንትራክተሮቹ እኛ ያዋጣናል የሚሉትን ፕራይስ እዛ ሬት ላይ ይጽፍላችሁና ቶታል ፕራይሱን አባስቶ ቢል ኦፍ ኳንቲቲ ሰርቶ ይሰጣችኋል በእናንተ በሰጣችሁት ኳንቲቲ መሰረት ማለት ነው። እዚህ ጋር ብዙ ጊዜ የሚፈጠሩ ችግሮች አሉ። ይሄ ምንድነው? በተለይ መኖሪያ ቤቶች የምታሰሩ ሰዎች ካላችሁ ልታውቁ የሚገባው ትልቁ ኢምፖርታንት ነገር ኳንቲቲ በተቻላችሁ አቅም ከሁለት እና ከዛ በላይ ለሆኑ ሰዎች አሳይታችሁ ሪቫይዝ አስደርጉ። አማካሪ ወይም ደግሞ የሚሰራላችሁ ዲዛይን የሚሰራላችሁ ቲም ኳንቲቲ አንዳንዴ ስህተቶች ሊፈጠሩ ይችላሉ እና እንዲሁም ደግሞ ስራው ከተጀመረ በኋላና አንዳንዴ እኔ ከሰራሁት ኳንቲቲ ከሞላሁት በላይ ነው ስራ የሰራሁትና ይከፈለኝ ብሎ ኮንትራክተር እናንተን በኋላ ጭቅጭቅ ላይ ሊከታችሁና ላላሰባችሁት ወጪ ሊዳርጋችሁ ስለሚችል በተቻላችሁ አቅም የሚሰጣችሁን ያቺን ቢል ኦፍ ኳንቲቲ በተለያዩ ሰዎች ጋር ሪቫይዝ አስደርጋችሁ ኤክስፐርቶችን አማክራችሁ ቼክ ማድረጋችሁን እንዳትረሱ። ቼክ ካደረጋችሁ በኋላና ኳንቲቲያችሁን ካመናችሁበትና ትክክል ነው ብላችሁ ካመናችሁ በኋላ ወደ ኮንትራክተራችሁ ሄዳችሁ ያንን ኳንቲቲ ያዘጋጅና ዋጋውን ይሰጣችኋል ማለት ነው። እንግዲህ ከኛ ጋር መስራት የምትፈልጉ ከሆነ በሁለት አይነት ፓኬጅ አለን። እዚህ ሀገር ላይ የለንም ወይም ደግሞ አይመቸንም እኛ ማቴሪያሉ ሙሉ አቅርበህ እንድሰራልን ነው የምንፈልገው የምትሉ ከሆነ ያን ፓኬጅ አለን። እኛ ማቴሪያሉን እናቀርባለን። አንተ ፕላይውድ እና እንዲሁም ደግሞ የተለያዩ አይነት ማቴሪያሎችን አቅርበህ መስራት የምትችል ከሆነ ስራልን የምትሉም ከሆነና ሌበር ስራልን የምትሉ ከሆነ በዚህ ሜተድ መስራት እንችላለን። ከኛ ጋር አብዛኛውን ጊዜ ከብዙ ክላይንቶቻችን ጋር ማቴሪያል አቅርበን ነው የምንሰራው። ለእናንተ ሀስሉ ይቀንስላችኋል። እኛም ደግሞ ከብዙ ድርጅቶች ጋር ኤጀንት ስለሆንን እናንተ እየመጣችሁ ብቻ ህንጻችሁን ሱፐርቫይዝ ማድረግና በዲዛይኑ መሰረት መሰራቱን ቼክ ማድረግ ብቻ ነው ማለት ነው። ቀጣይ ስቴፓችሁ የሚሆነውና መንግስት የሚከታተለው ነገር ምንድነው? የግንባታ ማስጀመሪያ የሚባል ፍቃድ አለ። እዛ ኤግዚስት የሚያደርግ ላንዳችሁ ላይ ወይም መሬታችሁ ላይ የሚፈርስ ቦታ ካለ ወይም የሚፈርስ ቪላ ቤት የሚፈርስ ህንጻ ካለ የመጀመሪያ የምታወጡት የማፍረሻ ፍቃድ ነው። የማፍረሻ ፍቃዳችሁን እንግዲህ የግንባታ ፍቃዶቹን ይዛችሁ እዚህ ህንጻ ላይ ግንባታ ሊጀምር ስለሆነ ይሄው እነዚህ ሌጋል የሆኑ ዶክመንቶች አሉኝ ይሄ ቦታ እንዲፈርስልኝ ፈልጋለሁ ብላችሁ የማፍረሻ ፍቃድ ማስወጣት ትችላላችሁ። ያንን አስፈርሳችሁ ከጨረሳችሁ በኋላ እንግዲህ እንዳልኳችሁ ኮንትራክተር አለ፣ አማካሪ ያስፈልጋችኋል፣ እንዲሁም ደግሞ እናንተ አላችሁ። ስንት ሰዎች አሉ ማለት ነው። እዚህ ጋር አማካሪ አለ። አማካሪ ለእናንተ ሳይድ ነው የሚሆነው። አማካሪው እያንዳንዷን ነገር ለእናንተ ሳይቱን በዲዛይኑ መሰረት እየተሰራ መሆኑን ከኮንትራክተሩ ጋር ሱፐርቫይዝ እያደረገ ቼክ የሚያደርገው አካል አማካሪ ይባላል። እንዲሁም ኮንትራክተሩ አለ። ኮንትራክተሩ በዲዛይኑ መሰረት ህንጻውን ገንብቶ የሚያስረክባችሁ አካል ነው። ያ ኮንትራክተር እንዲሁም አማካሪ ጋር ሆናችሁ ውል ትፈራረማላችሁ ማለት ነው። ከአማካሪው ጋር ብዙ ጊዜ በወራዊ ነው የሚሆነው። በወራዊ ይሄን ያህል ብር እንፈራረማለን፣ በሳምንት ይሄን ያህል ጊዜ እመጣለሁ እየመጣው ሱፐርቫይዝ አደርጋለሁ ብሎ ከናንተ ጋር ይፈራረማል። ኮንትራክተሩም እንዲሁ እንደተነጋገርነው ዋጋውን ይሰጣችኋል። ዋጋውን ከሰጣችሁ በኋላ ከናንተ ጋር ይፈራረምና የሶስታችሁ አግሪመንት ቢል ኦፍ ኳንቲቲያችሁ የነሱ ላይሰንስ የኮንትራክተር ላይሰንሶች አሉ። ህንጻውን ለመገንባት የሚያስፈልገው ላይሰንስ አለ። እኛም ብታዩን ደረጃ 5 ነን። ደረጃ 5 መገንባት የሚችላቸው መጠኖች አሉ። በገንዘብ ሊሚት ሊደረግ ይችላል፣ በሃይት ሊሚት ሊደረግ ይችላል። መጠን አለ። እሱን ቼክ ይደረጋል ማለት ነው። ይሄንን ግንባታ ማስጀመሪያ ወይም ደግሞ ማስጀመሪያ ፍቃድ የሚባለው ነው። ኮንትራክተሩ ላይሰንሱን ያሟላል። ንግድ ፍቃድ ሊሆን ይችላል። የንግድ ፍቃድ ቲን ነምበር፣ ቲን ቫት ሰርቲፊኬት፣ ላይሰንሱ እንዳልኳችሁ ደረጃ 5 መሆኑን ፕራክቲሲንግ ሊሆን ይችላል። ፕራክቲሲንግ ፕሮፌሽናል ከሆነ ፕራክቲሲንግ ይደረጋል። እንዲሁም ብቃት ማረጋገጫ ይባላል። ከአዲስ አበባ ውስጥ የምታሰሩ ከሆነ ብቃት ማረጋገጫ ያስፈልጋል። እሷን ፋይል ያሟላል ማለት ነው። አማካሪውም ተመሳሳይ እንደዚሁ እነዚህን ፋይሎች የሚያሟላ ይሆናል። ኢንሹራንስ ሁለቱም ይገባሉ። ህንጻው የሆነ ነገር ሀፕን ቢያደርግ ኢንሹራንስ ገብተው ያ ኢንሹራንስ ካምፓኒ ተጠያቂ እንዲሆንላቸው
ኮንትራክተሩም በራሱ ሳይድ የህንፃውን ኢስቲሜት ተደርጎ የዛን ክፍያ ከፍሎ ኢንሹራንስ ይገባል። አማካሪውም እንደዚሁ የዛን ህንፃ ኢስቲሜት ተደርጎ ኢንሹራንስ የሚገባ ይሆናል ማለት ነው። እነዚህ ነገሮች እንዳለ ከቨር የሚደረጉት በኮንትራክተርና በአማካሪ ነው። ባለቤት ከቨር አያደርግም። እንዳልኳችሁ ቅድም የረሳሁት ምንድነው ግንባታ ፍቃድ ስታስወጡ ውስጥ ላይ እንዳለ ፕሮሰስ በመታረጉበት ሰዓት ላይ የሚከፈሉ ትንንሽ ክፍያዎች አሉ። እነሱንም ከቨር ታደርጋላችሁ ማለት ነው። ሶ ግንባታ ማስጀመሪያውን በምትገቡበት ሰዓት ላይ አማካሪና ኮንትራክተር እናንተ ሆናችሁ ያስገባችሁት አግሪመንት የነሱ ላይሰንስ ተጨምሮ የናንተ ግንባታ ፍቃድ ተጨምሮ የግንባታ ማስጀመሪያ ይሰጣችኋል ማለት ነው። ከዚህ በኋላ ነው ሀ ብላችሁ ግንባታ የምትጀምሩት። እነዚህን ስቴፖች ሄዳችሁ ከዛ በኋላ ወደ ኮንትራክተሩ ሙሉ ለሙሉ አሳልፋችሁ ትሰጣላችሁ። በየጊዜው ኮንክሪት ከመሞላቱ በፊት አንዳንድ ጊዜ ኮለን ከመታፈኑ በፊት እየመጡ ሱፐርቫይዝ የሚያደርጉ ደግሞ የመንግስት አካሎች አሉ። እነዛ የመንግስት አካሎች እየመጡ በዲዛይኑ መሰረት መሰራቱን እያንዳንዷን ነገር ብረት ምንም አይነት እንዳልቀሸባችሁ እንዳላጭበረበረቸው ቼክ ያደርጋሉ በዲዛይኑ መሰረት። አማካሪውም በዚህ በኩል መጥቶ ቼክ ያደርጋል። ኮንትራክተሩ ከመንግስት መስሪያ ቤት የሚመጡበታል ቼክ ያደርጋሉ። ከኮንትራክተሩም እንደዛው ማለት ነው። የመጨረሻ ላይ ሳይት ቡክ የምትባላለች። ሳይት ቡክ ማለት እነዚህን እየመጡ በየጊዜው ፊርማ ይፈርማሉ ማለት ነው። አማካሪውም ቼክ ያደርጋል። ሳይት ሱፐር አሚን ከመንግስትም ሳይድም የተላከውም እንደዛው ሳይት ቡክ ላይ ይፈርማል ማለት ነው። እቺ ሳይት ቡክ ተይዛ ነው መጨረሻ ላይ ህንጻው ተገንብቶ ካለቀ በኋላ ለሴ ኮሜርሻል ቢልዲንግ ከሆነ መጠቀሚያ ፍቃድ የሚባል አለ። መጠቀሚያ ፍቃድ ማለት ህንጻውን ለመጠቀም ስትፈልጉ የሚወጣ ፍቃድ ነው። ህንጻው በዲዛይኑ መሰረት መሰራቱን የሚጠቅሰው እያንዳንዱ ስቴፕ መፈረሟን የምታሳየው ያቺ ሳይት ቡክ ነች። ያቺን ሳይት ቡክ ይዛችሁ ነው መጠቀሚያ ፍቃድ የምታወጡት። መጠቀሚያ ፍቃድ በምታወጡበት ሰዓት ላይ ውስጥ ላይ ሪቫይዝ ካደረጋችሁ አስቢልት ዲዛይን አስመጡ ልትባሉ ትችላላችሁ። አስቢልት ዲዛይን ማለት ህንጻውን ሪቫይዝ አድርገናል፣ ውስጥ ላይ ፓርቲሽኖች አስተካክለናል። እነዛ ፓርቲሽኖች ስላስተካከልን ዲዛይኑ መልሶ ሪቫይዝ ተደርጎ ተሰርቶ የመጠቀሚያ ፍቃድ ይሰጣችሁና ህንጻችሁ መጠቀም ትጀምራላችሁ ማለት ነው። እንደማንኛውም ህንጻ እንግዲህ እንደተለመደው የጣሪያና ግድግዳችሁን እየከፈላችሁ ግብራችሁን እየከፈላችሁ የምታከራዩ ከሆነ ህንጻችሁን መጠቀም ትችላላችሁ ማለት ነው። ከተማችን ላይ በጣም ጥሩ ኮንትራክተሮች እንዳሉ ሆኖ አማካሪዎችም በዛው ልክ ጥሩ ያሉ እንዳሉ ሆኖ ለሆዳቸው የሚያደሩ ደግሞ በጣም መጥፎ ሰዎችም ደግሞ ሊገጥማችሁ ይችላል። ይሄንን ለማድረግ እንግዲህ በተቻላችሁ አቅም ኮንትራክተርም ስትቀጥሩ ከዚህ በፊት ያላቸው ሬፑቴሽን ቼክ ማድረግ ይኖርባቸዋል። አማካሪም እንደዛው በምትቀጥሩበት ሰዓት ላይ የእናንተን ወራይ ገንዘብ ብቻ ለመብላት ወይም ደግሞ ለማግኘት ብቻ ሆኖ የሚሰራ አይነት አማካሪ መሆን የለበትም። እንደናንተ ጠበቃ ሆኖ እናንተ ባትኖሩ እንደናንተ ጠበቃ ሆኖ ሱፐርቫይዝ ሊያደርግና ጨከን ያለ ጎበዝ የሆነ አማካሪ ቢቀጥሩ ጥሩ ነው ላለው። ምክንያቱም የሱ ውሳኔ ነው። አንዳንድ ኮንትራክተሮች ገንዘብ ለመብላት ብለው የሆነች ነገር ላይ ለማትረፍ ብለው የሚቀሽቧት ነገር ልትኖር ትችላለች። ነው አይሆንም ብሎ በደንብ ወጥሮ የሚከራከርላችሁ አማካሪ ብታገኙ ጥሩ ነው። ይሄን ማግኘት የምትፈልጉ ከሆነ እኛም ልናገናኛችሁ እንችላለን። ግንባታ ላይም ደግሞ ከኛ ጋር መስራት የምትፈልጉ ከሆነ አቅም ብዙ ኤክስፒሪየንስ አለን፣ እዛ ላይ ማብረን መስራት እንችላለን። እንግዲህ ዛሬ በጣም ጉንፋን አሞኛል። በተቻለኝ አቅም ግን ቆንጆ የሆነ ኮንቴንት ሰርቼላችኋለሁ ብዬ አስባለሁ። የሳምንቱ ምርጡ ኮንቴንት ነው። ፎሎ ካላረጋችሁ ፎሎ ማድረጋችሁን አትርሱ። ኮሜንት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ማናገር የምትፈልጉ ከሆነ 24/7 ስልኬ ኦንላይን ነው። ኦንላይን ነኝ፣ መደወል ትችላላችሁ። ማልመልስም ከሆነ ሜሴጅ አስቀምጡልኝ፣ ቮይስ አስቀምጡልኝ። መልካም ቀን።